ይኸው የእርግዝና ፎቶ አለ አየሽ አርግዛ መታ ገና ድንግል ነኝ ማርያምን ብላ እየማለች ያለች ሴት ናት ሁለተኛ ደግሞ ምንም ፍቅርም ስትል ነበር እኮ ማርያምማ መጣች በጣም ባለጌ ይሄ እኮ እንትንም ምንድን ነው የሚባለው ተቀናብሮ ኤዲት አይደለም እኔ ላሳይሽ እንደዚህ ይሄ ኤዲት ነው ካልሽ ማለት ነው እኔ ላሳይሽ የጥቁር ልብስ ማለት በትልቅ አርገኝ ይሄ ኤዲት ነው ካልሽ እኔ ላሳይሽ ወዷ በጣም ነፋ አዎ እውነት ነውና በራስሽ እዩ ይሄ ኤዲት አይደለምና እኛ ውሸት የሚሆን እውነት የሚሆን ይሄ ስራ አያስተምርም ነው ሌላ ነገር አይደለም ደግሞ ማለት ነው ድንገርሽ እህታችን አንድ ነገር ሀቡ ጋር ልትገቢ ከሆነ እህታችን አንድ ነገር ልንገርሽ ጓደኛዬ ናት ሀቡ ችግር የለውም ልንገርሽ ውዴ ይኸው አሁን የመዳም ገረዴዎች ለቤቢ ሻወር ይሄንን አበባ ገዝተው ሊልኩ ነው 500 ሪያል አውጥተው ማለት ነው ማያውቁ ኢንተርኔት ማይጠቀሙ ደደቦች አሁን ታማሚ እህታችን እግሯ የተቆረጠ እህታችን አለች ለሷ አዋጡ ቢባሉ አያወጡም ልንገርሽ አንድ በይ ለቤተሰባቸው ቡና መግዣ ላኩ ቢባሉ አይልኩም እንዳለ ለሱ ነው የሚገብሩት ገባሽ አይደለ ማሪ አንኛ የሩታንም ኦዲየንስ የበፊት ኦዲየንሶችን አልፈልጋቸውም አዲስ ኦዲየንስ ነው ማፍራት መፈልገው ባንክ አካውንቱን በውስጥ ሰጥቷል ግሩፕ ሰርቷል በግሩፕ ብር እየተላከለት ነው ያንን ደግሞ የት ይገኛል መሰለሽ በሞባይሉ በስልኩ በገዛ ስልኩ ሄዶ ቴሌ ስንት ብር እንደገባለት ማወቅ ይቻላል ማን እንዳስገባለት ከየት ሀገር ብር እንደገባለት ገባሽ ቀላል መንገድ ነው ሚይዝልን ሰው ብናገኝማ ጥሩ ነበር ፍቅርንም አንገቷን ያስደፋት ለዚህ ደረጃ ያበቃት እሱ ነው እሱ ግን ስኬታማ ሊሆን የፍቅርን ይሄው ህይወት አበላሽ ፍቅራውን ትላንትና የሩታ ሀቅ ወጥቶልናል ደስ ብሎናል ገባሽ አይደለ እህቴ ምክንያቱም አሁን ትላንትና ፍቅር ፉፉን ማቅረብ ትታ እሱን ማቅረብ ነበረባት በጣም ጓብታም ነው የሚሰራው በጣም ልንገርሽ ዘሃራ ስለ ብሩ ስለተላከው ሳይሆን የሴቶችን እያመጣ ይሄ ነገር እውነት ነው ውሸት በቃ ህዝቡ የሚጠይቀው ገባሽ አይደለ እህቴ አሁን ሚስትን እንደዚህ እያዋረደ እየሰራ ውሸቱን ህዝቡ እንዲያምን አልፈልጋትም ጥንቅር ትበል እሷ እንደበደለችው የልጁ እናት እንደበደለችው አርጎ እህት እያለ ዘመዶቹን እየሰበሰበ እያመጣ ያሰድባታል ይሄ ነገር የተለያየ ሰው ንብረት ተከፋፍሎ አብሮ ስራ ይሰራል እንደዚህ ያለ ችግር ሲመጣ አሁን እንደ ፍቅር እንትን ይላል ማለት ነው ግን ይሄ ስራ ለትውልድ አይጠቅምም ሁለተኛ ለሴት ልጅ ውርዴት ነው ሚስቱን እያዋረደ ነው በውሸት እያሰደበ ነው ያልሆነ አዲያ እየሰጠ ሚስቱ ዝቅ እንድትል እያስደረገ ልጁ ይታረድ ያለች ኦዲየንስ አለች እሱ ኦዲየንስ እና የዝቺ አሁን የመጣችው ኦዲየንስ ማለት ነው ህፃን ልጅ ይታረድ ወይ በማየት ተነሳ ነው የሚታረደው እሱ በሚያመጣው ስራ ነው ገባሽ አይደለ ህፃን ልጅ ይታረድ ያለችው የተባለችባትም ሴትዮ አለች ቤቷን ከፍታ ያስባለችው ሴትዮ አለች ማለት ነው ክርስቲያኖቹ በእንትን እንምላለን ብለዋል ሙስሊሞቹም በቁርአን እንምላለን ብለዋል ገባሽ አይደለ እና ይሄ ነው ይሄ ስራ ምንድነው ነው ሴቶችን እንዴት ነው እያመጣ ይሄ ስራ ከተለያዩ እያመጣ ለምንድነው የሚያሰድባት ነው የተለያዩ ሴቶች እያመጣ ያሰድባታል እህት ተብዬ ወንድም ተብዬ እየመጡ ይሰርቧታል ለምንድነው ይሄ ነውኛ ገባሽ አይደለ ይቺ ልጅ ለምንድነው እሷስ እሺ ብላ የተቀበለችው ይሄንን ጉዳቷን አናቅም ያለችበትን አናቅም ግን ሚዲያ ላይ በኮሜንት ሴቶች እያመጣ የተለያየ ሴቶች ያሰድባታል ለምንድነው ይሄ ስራ ምንድነው ነው የተለያየ ያልተለያየ ደግሞ አንድ ላይ ነው የሚሆነው ይሄንን ነገር ነው የምንፈልገው እኛ ዝሙትን እንዴት በአደባባይ ከወለደች 6 ወሯ ነው የ6 ወር ልጅ ትቶ ሚስቴን አገባው ሩታን አልፈልጋትም ይላል በቻናሉ ያመጣታል በወንድ ያሰድባታል በዙሪያ ያሉ ሰዎች አዲስ ኦዲየንስ ብር የሚልኩበት ቦታ ገብተው ይሰርቧታል ገባሽ አይደለ አዲስ ኦዲየንስ ያሉበት ቦታ ገብተው ያሰድባታል ለምንድነው ስራ የሚባል ነገር አናቅም
ስራ ሴት ልጅ እንደዚህ ተሰርቦ ስራ አለ ወይ? ሩታ ያለችበትን ሁኔታ አናውቅም። ስልኳ ቁጥር አታወራም። ቆይ ሀያ አታወራም። ይሄንን ተበድያለሁ አትልም። እሱ የሰጣትን ነው የምትሰራው። ለምንድን ነው ይሄ የሚሆነው ነው? እኛ በቃ ሩታ ለምን አትናገርም የምትሉትን እኛ አናውቅም። ስለሷ ህመም የሚያውቅ የለም። ምንድነው የምናውቀው? በዙሪያዋ ይመጣሉ። የሱ ዙሪያ ያሉት ሰዎች በሙሉ ይሰድቧታል፣ ያዋርዷታል፣ እሱ ያዋርዳታል። ሴቶች እየላከ ያሰድባታል። የሚሰሩት ስራ ድራማ ነው፣ የታወቀ ነው። አንድ ሰው ሲለያይ እንደዚህ አይነት ነገር አያደርግም። ሲቀጥል ደግሞ እቺ ልጅ አሁን በህግ አግባብ በስነ ስርዓት ብትሄድ እነዚህ ሰዎች እንዳለ እስር ቤት ነው የሚገቡ። አንደኛ ነገር በትዳር ላይ ያለች ነው እንደዚህ ነገር እየተደረገ ያለው። ሲቀጥል ደግሞ ይሄ ሁሉ ብዙ ማስረጃ አላት። መጀመሪያ ላይ ድራማ ባይሆን ማለት ነው የሚሰሩት ድራማ ነው። በስነ ስርዓት ያያቸውም ሰው አለ። ሲቀረጹ ከተቀረጹ በኋላ አንድ ላይ ነው የሚወጡ፣ አንድ ላይ ነው የሚሄዱ እና ሁሉም ነገር ድራማ ነው። ግን ትውልድ እየተበላሸ ነው። ለዚህ መቆም አለበት ነው። አይዋ ትክክል እህቴ፣ ትክክል። የኔ ምን ወላሂ ይሄንን ከቻልሽ ገንዘብ የሚባለውን ነገር እንዳታነሽ ዛህራ። እኛ ምን አገባን ስለ ገንዘብ? እኛ ትውልዱ እየተበላሸ ነው። ሴት ልጅ እያዋረደ ነው። ዲራማ በዲራማ መልኩ ቢሆን ሴት ልጅ ሚስቱን እንደዚህ ማሰደብ ቆይ ዛህራዬ፣ እኔ ከዛህራ አንድ የምጨምረው ነገር አለ። ማሬ መስዬ አንድ ነገር ልንገርሽ ማለት ነው። ብር እኛ ያገባንም። እኔ ወድጄ ነው የምሰጠው። ገባሽ? አስገድደውኝ አይደለም። ስለ ብር አታንሱ። ስለ ብርን ሳይሆን በቃ ትውልድ ያበላሻል በሚል መደምደም ነው ያለብን እንጂ ስጦታ ለምን 50 ሺህ 100 ሺህ አይልቁም? ለአንድ እንኳን 500 ሪያል አያገባንም። ስለ ብር አያገባንም። አዎ አያገባንም ማለት በቃ እኛ የምናገባን ለሩታም ሳይሆን ለአብርሃምም ሳይሆን ደግፈን ሳይሆን የትውልድ እያበላሽ ነው ብለው ነው መጠየቅ ያለብን እንጂ በሌላ አትሄዱ። ያ ሩታ እንደዚህ ያረጋታል፣ አብርሽ እንደዚህ ያረጋል ምናምን አትበሉ። ከሀሊማ ቤት የምትገቡ ከሆነ ትውልድ እያበላሽ ነው በቃ ኤግዛክትሊ። ይሄ እዚህ ላይ መቆም አለበት እንጂ እንደዛ ብትሉ ፕሮሰስ በቃ ትውልድ እያበላሽ ነው። ለኢትዮጵያ ሕዝብ አይጠቅምም። ከትዳር ላይ ክትዳር እንደዚህ ፕሮሰስ አለው አይደለ? በትዳር ላይ መጣ እንደዚህ መጨማለቅ ለእንትን ማለቱ ነው እንጂ በሌላ አያገባንም። መሬ ይክፋት ይድላት ሩታ ነው የምታውቀው፣ እኛ አናውቅም። አንድ ሰው አንድ ሚስቱን ደግሞ ወዳ ነው የምትሰራው። ማሬ ሞካሌድዬ ወዳ ስለምትሰራ እኛ አያገባንም። ግን ለህዝብ አይጠቅም። ስለሷ አናውቅም። ስትሰደብ ነው የምናየው። ወዳይ እሱ አዎ ገባኝ። ግን እሱ አያገባንም። እኛ የምንለው ሀሊማ ቤት ትልቅ ሚዲያ ስለሆነ የምንለው የቁጣ ቁንጢ ሳይሆን ሚዲያ ላይ ኢትዮጵያ እያበላሸ ነው። ሀቢባ ቤት ነው። አዎ ሀቢባ ቤት ብንገባ ሚዲያ ትልቅ ሚዲያ አይደለ ማሬ? የምንለው ትውልድ ኢትዮጵያ እያበላሸ ነው፣ ትዳር እየፈራን ነው እንጂ የምንለው በሌላ ቁጣ ቁንጢ እንደዚህ ያረጋታል፣ እንደዚህ ያረጋዋል አንልም። በእኔ እንደዚህ የምትስማሙ ከሆነ ኦኬ። አለበለዚያ ግን የሆነ ሀቢባ ቤት ለመግባት እኮ ይላሉ። አሁን እነሱም እንደዚህ ብትሉ እንደዚህ ብያቻቸው አለማየት ይቻላል ይልሻል። ገባሽ? እንደዛ ሳይሆን ትውልድ እያበላሸ ነው ብለን መደምደም እኮ ትውልድ እያበላሸ ነው። ሁለተኛ እኛ አናቅም እኮ ነው ያልኩሽ። ሩታ ምንቱን አናቅም። ግን ድራማ ቢሆን ይሄ ነገር ስድብ ነው ወይ? ይሄ ነገር እንዴት ነው? በእንደዚህ አይነት ድራማ ትውልድ እየተበላሸ ሴት ልጅ እንደዚህ እየሆነ በቃ ስድነት ነው። ይሄ ነው እንጂ እነሱ እንኳን ለውሽማ ደግፈው ሀሊማ ቤት እንሂድ እያሉ አይደል እንዴ? እኛ ቁም ነገር እንኳን ይዘን አሁን ምን እንደሆነ ታውቃላችሁ? አቢባ ቤት መግባት ከፈለጋችሁ ምን ታደርጋላችሁ መሰለሽ? ሙሉ የሩታ ፋሚሊዎች እዚህ ውስጥ ያላችሁ ሌላ ቦታም ያላችሁ አንድ ላይ ተሰበሰቡና ሜንሽን ታደርጋላችሁ። በዛ ሰዓት እሷ በፍጥነት ነው የምታስገባ። ምን መጣ ምንድነው